አንድ ቀን ግሪጎር ሳምሳ ከእንቅልፉ ሲነቃ ራሱን ወደ ትልቅ ትልነት ተቀይሮ ያገኘዋል። ነገር ግን ራሱን ወደ ትልቅ ትልነት ተቀይሮ ከማግኘቱ በላይ የዛ ቀን ያሳሰበው ስራ አርፍዶ መገኘቱ ነበረ። ብዙ ጊዜ የካፍካን ሜታሞርፎሲስ ስናነብ ትኩረታችን የሚሆነው ወደ ትልነት ስለተቀየረው ግሪጎር ስለሆነ አካባቢው ላይ ያሉትን ገጸ ባህሪያት እንዘነጋቸዋለን። ነገር ግን በዚህ ታሪክ ላይ የተቀየረው ግሪጎር ብቻ አይደለም፣ እህቱም ግሬቴ ነች። በዚህ መነጽር የምንመለከተው ከሆነ የግሪጎር ቤተሰብ ሰዎችን ስለምትቀይረው ዓለም ሊሆን ይችላል። አብረን እንመልከተው። ይህ እኔ ካፍካን የተረዳውበት ቁንጽል ሐሳብ ነው። አንድ ምላሽ የሌለው የመልካምነት ሸክም። ይህች ዓለም ለመልካምነት ሁልጊዜ መልካም የምትከፍል አይደለችም። የምናደርጋቸው መልካምነቶች ከኛ ይወጣሉ እንጂ ሁልጊዜ ለእኛ የሚከፍሉን አይደሉም። መጀመሪያ ግሪጎር ወደ ትልነት ሲቀየር ለእሱ ታስብ የነበረውና እሱ መንከባከብ ትፈልግ የነበረው ግሬቴ ብቻ ነበረች። ነገር ግን የቤተሰቡ ችግር ጊዜ በሄደ ቁጥር ሊፈታ አልቻለም። ይልቁንም እየተባባሰ መጣ። አንድ ይመለሳል ብለው ሲጠብቁት ሊመለስ አልቻለም። ሁለት የቤተሰቡ አስተዳዳሪ እሱ ስለነበር እሱ ወደ ትልነት ከተቀየረ በኋላ እነሱም ወደ ስራ እንዲመለሱ አደረጋቸው። ግሬቴ የምታደርገው መልካምነት ጊዜ በሄደ ቁጥር ሸክም እየሆነባት መጣ። እየቀለለ መሄድ ሲገባው ሸክሙ ጊዜ በሄደ ቁጥር እየከበዳት መጣ። ይህ ደግሞ ግሬቴን ወደ አንድ አቅጣጫ መራት። ሁለት ቀዝቃዛ ልብ ያላቸው ማሸነፍ። በቅርበት የማገኛቸው ሰዎች ለምንድነው ስሜት እንደሌላቸው የሚያስመስሉት የሚል ጥያቄ ነበረኝ። በትምህርት ቤት፣ በተለያዩ አካባቢዎች የማገኛቸው ሰዎች ግንኙነት እንደማይፈልጉ፣ ስለ ሰው ግድ እንደማይሰጣቸው ለማስመሰል ይሞክራሉ። ይህንን ለምንድነው የሚያደርጉት የሚል ጥልቅ ጥያቄ ነበረኝ። ሜታሞርፎሲስን ሳነብ ካገኘኋቸው ሀሳቦች አንዱ ምናልባት እነዚህ ሰዎች እንደዚህ እንዲሆኑ ያደረጋቸው ቀዝቃዛ ልብ ባላቸው ሰዎች መካከል የሞቀ ልብ ይዞ መገኘት የራስን መቃብር በራስ እንደመቆፈር ነው ብለው እንዲሰማቸው ስላረግናቸው ይሆናል። መልካምነትን በመልካምነት ለማትመልስ ዓለም መንገዱ መልካምነትን አለመስጠት ነው ብለው እንዲያምኑ የሚያደርግ አካባቢ ስለሆነ ይሆናል። ግሬቴ ቀስ በቀስ መልካምነቷ ወደ ሸክም ተቀየረባት። ያ ትተማመንበት የነበረው ወንድም አሁን ለቤተሰብ ሸክም ከመሆን ባለፈ ምንም ጥቅም የማይሰጥ ሆነ። የማይከፍላት መስዋዕትነት ቀየራት። በመጨረሻም እሷም እንደ አካባቢዎቹ ቀዝቃዛን ልብ ያዘች። ለወንድሟም ግድ የማይሰጣት ሆነች። ይህ ወንድሜ ሊሆን አይችልም፣ ልናስወግደው ይገባል የሚለው ሐሳብ ለመጀመሪያ ጊዜ ከእሷ መጣ። ስለዚህ ምናልባት በአካባቢያችን ላይ ያሉ ቀዝቃዛ ልብ ያላቸው ግንኙነት እንደማይፈልጉ ስሜት አልባ እንደሆኑ ለማሳየት የሚሞክሩ ሰዎች ምናልባት ሞክረው ከብዙ መጎዳቶች በኋላ አካባቢያቸውን መስለው መገኘት መልካም መስሎ ስለታያቸው ሊሆን ይችላል። 3 የአርቲስቷ መሞት። ብዙ ሶሲዮሎጂስትና ፈላስፎች እንደሚናገሩት ከሆነ አርት ለገንዘብ ዓላማ ብቻ ተብሎ መሰራት ሲጀምርና ገበያውን ለማስደሰት መሰራት ሲጀምር አርት መሆኑ ይቀራል። የአርቲስቱን ውስጣዊ ስሜትና የፈጠራን ኃይል መግለጹን ትቶ ገበያው ምን መመረት እንዳለበት መወሰን ይጀምራል። ገዢዎቹ ሲሰለቻቸው ወይም ደግሞ አዲስ የሚፈልጉት ነገር ሲመጣ ቀድሞ የነበረው አርቲስት እንዳልነበረ ይጣላል። ግሬቴም አርቲስት የመሆንና ቫዮሊን የመጫወት ትልቅ ፍላጎት ነበራት። ነገር ግን በአንድ ትዕይንት ላይ ቫዮሊኗን 3 ቤታቸውን ለተከራዩ ሰዎች እንድትጫወት ግድ አላት። ከፋይ መዝናናት እንጂ መከፋት የለበትምና። ነገር ግን ሙዚቃውን ሰምቶ የተደሰተው መክፈል የማይችለውና የአውሬ መልክ ያለው ነገር ግን የሰው ነፍስ የነበረው ግሪጎር ብቻ ነበረ። ነገር ግን ግሬቴ እነዚህ የሰው መልክ ያላቸውን ነገር ግን ነፍሳቸው የቀዘቀዘችውን ሰዎች ላለማስከፋት ስትል ያን ሙዚቃዋን ፈልጎ የመጣውን ግሪጎርን አባረረችው። ነገር ግን ብዙ አልቆዩም። ወዲያው ሰለቻቸው። ሙዚቃው አዳማጭ አጣ። አርቲስቷም ሞተች። ይህ ሐሳብ ካፍካ በሌላ ዘ ሃንገር አርቲስት በተባለ አጭር ጽሑፍ ላይ ከገለጸው ሐሳብ ጋር የሚስማማ ነው። አንድ አርቲስት የሰፈሩን ሰዎች ለረጅም ጊዜ በመጾም የሚያዝናና ሰው ነበረ። ነገር ግን ከጊዜያት በኋላ አካባቢው ላይ ሰርከስ መታየት ጀመረ። ሰዎች በሙሉ እሱን ተዉትና ሰርከስ ላይ ትኩረታቸውን አያረጉ። ያን ጊዜ ቀድመው ይፈልጉት የነበረ ይከፍሉት የነበረው ያ የተራበ ያዝናናቸው የነበረው አርቲስት ፈጽሞ ተረሳ። አርት ለከፋዮችና ለገበያ ብቻ ተብሎ መሰራት ሲጀምር የአርቲስቱ የፈጠራና የስሜት መግለጫ መሆኑ ይቀርና ገበያው አርቲስቱ ምን መስራት እንዳለበት መወሰን ይጀምራል። ያን ጊዜም
አርቲስቱ ይሞታል። ግሬቴን እዚህ ጋር አስቀምጠን ወደ ግሪጎር ስንመለስ ከግሪጎር መቀየር የምንማራቸው አንዳንድ ሀሳቦች አሉ። አንድ፣ በምን ፍጥነት ነው የምንረሳው? ብዙ ጊዜ ያለኛ ዓለም የምትቀጥል አይመስለንም። አካባቢያችን ውስጥ ያሉ ሰዎች ህይወት በእኛ እጅ ያለ ይመስለናል። ግን እኛ በሌለን ማግስት ቤተሰቦቻችን፣ ጓደኞቻችን የራሳቸውን ህይወት ይቀጥላሉ። የምንሰራበት ቦታ የጎደለው ሰው እንዳለ ሳይመስል ወደ ነበረበት ቦታ ይመለሳል። ዓለም በእኛ አለመኖር ሳትረበሽ ትቀጥላለች። የግሪጎር ቤተሰብ አስቀድሞ በሱ ትከሻ ላይ ይኖሩ የነበረ ቢሆንም ልጃቸው ወደ ትልነት ሲቀየር መወገድ ያለበት ሸክም አድርገው ነበር የተመለከቱት። ከጊዜያት በኋላ ሲያልፍም ቀጥታ ወደ ህይወታቸው ነበር የቀጠሉት። እኛ ስለ ራሳችን እንደምናስበው በሌሎች ሰዎች ህይወት ውስጥ ያን ያክል አስፈላጊ አይደለንም። አካባቢያችን ላይ ያሉ ሰዎች እኛን ሊያኗኑሩ የመጡ ገጸ ባህሪያት አይደሉም። የራሳቸው ውስብስብ ህይወት ያላቸው ናቸው። የምንረሳበት ፍጥነት በዚህ ዓለም ውስጥ ለኖሩ ሰዎች በሙሉ በጣም የሚያስጨንቅ ሀሳብ ሆኖ ኖሯል። ሰዎች ከመቃብር በላይ ለመታወስ ሲሉ ብዙ ነገርን አድርገዋል። ነገር ግን ይህንን መረዳት በአንድ በኩል ሰላምን የሚነሳና የሚያስጨንቅ ሀሳብ ቢሆንም እንኳን በሌላ በኩል ደግሞ በሰዎች ህይወት ውስጥ ያለንን ቦታ አውቀን በሰላም እንድንኖር መንገድን ይከፍትልናል። 2 ምን ማሳካት አለብን? ያሳካናቸው ነገሮች ወይም ደግሞ እናሳካቸዋለን ያልናቸው ነገሮች እኛ ማንን የሚለውን የመወሰን ትልቅ አቅም አላቸው። ታዋቂው ፈላስፋ ሾፐንሃወር እንደሚናገረው ከሆነ ከስኬቶቻችን ደስታ ጋር ያለመሳካቶቻችን ሐዘን ሲነጻጸር ደስታው በጣም አጭርና ለትንሽ ጊዜ የሚቆይ ሲሆን ሐዘኑ ግን በጣም ሰፊ ነው። ለዛም ነው የስኬቶቻችን ማግስት ወዲያው ሌላ አዲስ ስኬት ለማግኘት ደግሞ እንደገና ማቀድ የምንጀምረው። እኛ እንኳን ህይወታችንን ስንመለከት ልጅ እያለን 8ኛ ክፍል ማለፍ በጣም ትልቅ ስኬት ነበረ። ነገር ግን ወዲያው ወደ 12ኛ ክፍል ሀሳብ ተላለፍን። ከዛ ዩኒቨርሲቲ ስለመግባት መጨነቅ ጀመርን። ከዛ ያንን ስናሳካ ስለ ስራ እናስባለን። ያንን ስናሳካ ስለ ትዳር እናስባለን። ያ ሲሳካ ስለ ልጆች እናስባለን። ያ ሲሳካ ስለ ቤት እናስባለን። ያ ሲሳካ ደግሞ ስለ ሌላ ነገር እናስባለን። ያ ደግሞ ልናመልጥበትና ልንወጣ በማንችለው የነገ አዙሪት ውስጥ ከቶ ያሽከረክረናል። መጽሐፉን ዋና ገጸ ባህሪ ግሪጎርን እንኳን ብንመለከተው ለቤተሰቡ አሳካለሁ ያለውን ነገር ሲያሳድድ ራሱን መመልከት ስላልቻለ አንድ ቀን ወደ ትልነት እስኪቀየር ድረስ ደረሰ። ልክ እንደነቃም የገዛ አካሉ ወደ ትልቅ ትልነት ከመቀየሩ በላይ ያሳስበው የነበረው የዛ ዕለት ስራ ማርፈዱ ነበረ። ሾፐንሃወር ከእንደነዚህ አይነት ሀሳብ በመነሳት ይህን ዓለም የሚመለከትበት መንገድ ተስፋ በመቁረጥ ፔሲሚስት በሆነ ምልከታ ነው። ነገር ግን ሌሎች ፈላስፎች ደግሞ ምናልባት ሰውን ሰው ያደረገው ይህ ስኬት የማይጠግበው ማንነቱ ይሆናል ብለው ያስባሉ። ነገ ተነስቶ ወደ ስራ እንዲሄድ፣ ወደ ትምህርት እንዲሄድ የሚያደርገው ይህ ስኬትን የማይጠግበው ሰውነቱ ነው ብለው ያስባሉ። 3 ለማን ነው ትኩረታችንን የምንሰጠው የምንነፍገው? በተለምዶ አቴንሽን ሲከር ብለን የሰየምናቸውን ሰዎች እኔም ተጎድቻለሁ፣ እኔም መታየት እፈልጋለሁ የሚለውን ጥሪያቸውን የእኛ ጆሮ ሲሰማው የጩኸትና የሚረብሽ ድምፅ አድርጎ እየሰማው ስለሆነ እነዚህን ሰዎች ወደ ተስፋ መቁረጥ እየገፋናቸው ሊሆን ይችላል። የካፍካ ሜታሞርፎሲስ ላይ ካገኘኋቸው ሀሳቦች አንዱ ሰዎች በተፈጥሯቸው መታየት፣ መፈለግ፣ መወደድን ይፈልጋሉ። ነገር ግን ከብዙ አለመፈለግ፣ ከብዙ አለመወደድ፣ ከብዙ አለመታየት በኋላ ሰዎች እንደገና የሰዎችን ትኩረት ለማግኘት የሚሄዱበት መንገድ ከውጭ ሆኖ ለሚመለከታቸው ሰው የሚረብሽና የሚያስፈራ ነው። በአንድ ትዕይንት ላይ ወደ ትልነት የተቀየረው ግሪጎር ቤተሰቡን ለመቀላቀልና የእነሱን ትኩረት ለማግኘት ወደ ሳሎን በሚሄድበት ሰዓት ላይ እሱ ይዞት የመጣው መታየትን ፍለጋ መልካም ሀሳብ ቢሆንም እንኳን ከውጭ ሲመለከቱት የሚያስፈራና የሚያስጸይፍ የአውሬ መልክ ያለው ስለሆነ ቤተሰቡ ወዲያው እንዲያባረረውና እንዲገፋው አድርጎታል። በመጨረሻ ጊዜ በእህቱ የተገፋው ግሪጎር ወዲያው ተስፋ እንዲቆርጥና እንዲሞት አድርጎታል። ስለዚህ ለማን ነው ትኩረታችንን የምንሰጠው፣ ለማን ነው ትኩረታችንን የምንነፍገው የሚለው ወሳኝና ጥንቃቄ የተሞላበት ሊሆን የሚገባው። 4 አፍረት። ማህበረሰብ ሰዎችን ለመቆጣጠር ከሚጠቀምበት ወሳኝ መሳሪያዎች ውስጥ አንዱ አፍረት ነው። አስባችሁታል? በአንድ ማህበረሰብ ውስጥ ምንም ነገር የማያሳፍር ቢሆን ምን አይነት ማህበረሰብ ሊሆን እንደሚችል። አፍረት ሞራላዊም ወይም ደግሞ ኢሞራላዊም ያልሆነ መሳሪያ ነው። ነገር ግን ይህንን አፍረት ለጥሩም ወይም ደግሞ ለመጥፎም ነገር ልንጠቀመው እንችላለን። እዚህ መጽሐፍ ላይ ለምሳሌ ግሪጎርን ብንመለከት እሱ ለቤተሰቡ ያቀደውን እቅድ ባለማሳካቱ ያፍር ነበረ።
በተቃራኒ ደግሞ ቤተሰቦቹ እሱን የውጭ ሰው ካየውና ያ ወሬ ከተዳረሰ ሰዎች ምን ይሉናል የሚል እፍረት ነበረባቸው። ነገር ግን ይህ እፍረት ቀስ በቀስ ልጃቸውን ግሪጎር ወደ ተስፋ መቁረጥ እንዲሄድና በመጨረሻም እንዲሞት ምክንያት ሆኖታል። ስለዚህ በቀጣይ ማንንና እንዴት እንደምናሳፍር ልንጠነቀቅ ይገባናል። እንግዲህ ይህ ቪዲዮ ከካፍካ ሜታሞርፎሲስ ላይ የተወሰዱ ሀሳቦችን የተወያየንበት ቪዲዮ ነው። ይህቺ አጭር ቪዲዮ የካፍካን ሙሉ ሀሳብ መዳሰስ የማትችል ስትሆን እኔ ካፍካን የተረዳውበት ቁንጽል ሀሳብ ነው። ያ ማለት ይህ የሀሳባችሁ መነሻ እንጂ መዳረሻ አይደለም። በቀጣይ ቪዲዮ እንገናኛለን።